ከሚያወርዱንና ከሚያዋርዱን ልማዶች መራቅ እንዳለብን መዘንጋት የለብንም። ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ይዤላችሁ የምቀርባቸውን ፕሮግራሞች እየተመቻችሁ እንደሆነ በአስተያየቶቻችሁ መረዳት እችላለሁ። ከስፖርቱ በተጨማሪ ዌት ሉስ ወይም ደግሞ ክብደታችንን እንዴት በቀላሉ መቀነስ እንችላለን ከሚሉ የህይወታችን ልምዶች ጋር አብሮ የሚሄዱ አንዳንድ እኔ የምወዳቸውንና የማምንባቸውን የህይወት ምክሮች ነው ይዤላችሁ የምቀርበው። ሁሉ ጊዜም ቢሆን የአንድ ቀን ውሳኔ ህይወታችን ላይ ትልቅ ለውጥ እንደሚያመጣ የአንድ ቀን ውሳኔ ህይወታችን እንደሚቀይር የማታውቁ ሰዎች ዛሬ በዚህ ጉዳይ እናወራለን። ተስፋ ስለመቁረጥና ስላለመቁረጥም እናወራለን። ወደ ጉዳያችን ስንመለስ ዛሬን መኖር፣ ራስን መቀየር፣ መማር፣ ማንበብ ያለብንን ነገሮች ማድረግ ያለብን ዛሬ እንደሆነ ብዙዎቻችን መቼም ይሄን ነገር አንዘነጋም። ነገር ግን ወደ ተግባር አንቀይረውም። ወደ ተግባር ካልተቀየረ ደግሞ ነገሮች እንዴትም የተሻለ ሊሆኑ አይችሉም። እዚህ ዛሬን መማር፣ መስራት፣ ማንበብ አለብን። ውጤቱን ልናይ የምንችለው ደግሞ በቅርብ ቀናት ሊሆን ይችላል፣ ወራት ሊሆን ይችላል፣ አመታትም ሊሆን ይችላል። ነገሮች የተሻሉ እንደሚሆኑ መጠራጠር የለብንም። ምክንያቱም ዛሬ ያለንበት ያለ ምንም ዛሬ የቆምነው ወይም ደግሞ ዛሬ ያለነው ትናንት ባደረግናቸው ጥሩና መልካም ነገሮች ነው ዛሬ የቆምነው። ስለዚህ ስራችንን መተው የለብንም። ፍርሃቶቻችንን አሸንፈን ሰዎች ምን ይሉናል ብለን መኖር የለብንም። መስራት ያለብን ለራሳችን ነው። የተሻለውን ነገር እናድርግ። ማንም ሰው ህይወታችንን አይቀይርም። ለራሳችን ዘብ መቆም መቻል አለብን። ትንሽ እርምጃ እንኳን ቢሆን ዛሬ እንጀምር። እንሂድ፣ መጽሐፍ እናንብብ፣ ጊዜያችንን በአግባቡ እንጠቀም። ከሚያወርዱንና ከሚያዋርዱን ልማዶች መራቅ እንዳለብን መዘንጋት የለብንም። እንዴት ነው የሚያዋርዱ ልማዶች? ለምሳሌ መስከር ሊሆን ይችላል፣ ሲጋራ ማጨስ። ራሳችንን በተለያየ መንገድ ከጎጂ ከሆኑ ነገሮች መጠበቅ መቻል አለብን። ከሚያዋርዱን ሰዎች ራሳችንን መጠበቅ አለብን። ራሳችንን ፕሮቴክት ማድረግ መቻል አለብን። ራሳችን ስለሆነ ያለ ነው ማለት ነው። ስለዚህ ህይወታችንን ራሳችን እንኑር፣ ራሳችንን እንመነው፣ ህልማችንን ዛሬ ለመኖር እንሞክር። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሌላኛው ተስፋ አትቁረጡ። እኔም ተስፋ አልቆርጥም። ተስፋ ቆርጣችሁ ታውቃላችሁ? እኔም ተስፋ ቆርጬ አውቃለሁ። ነገር ግን የሚያበረቱኝ፣ የሚያጠነክሩኝ፣ ኃይል የሚሆኑኝ እግዚአብሔር ለራሴ የምነግራቸው ቃላቶች ናቸው። ስለዚህ እናንተስ ተስፋ ቆርጣችሁ ታውቃላችሁ? ምንስ ተስፋ ሰጣችሁ? በኑሯችን ፈተናዎችና ችግሮች አይጠፉም። ሁሌም ቢሆን ሊያጋጥሙን ይችላሉ። ዋናው ነጥብ እንዴት እናሳልፈዋለን ነው። አንዳንድ ጊዜ ነገሮች እንደምንፈልገውና እንደምንጠብቀው አይሄድም። ያቀድነው ይበላሻል፣ የጠየቅነው ይዘገያል። የምንወዳቸው ሰዎች ሊርቁን ይችላሉ። ብቻችንን ቀርተን ይሆናል። በዚህ ጊዜ ማድረግና ማመን ያለብን ፈጣሪን እና ራሳችንን ብቻ ነው። እንዲሁም የሚወዱንና የምንወዳቸው ሰው በፈተና ማለፍ ወይም ደግሞ በችግሮች ማለፍ ለኛ ለሀበሾች በተለይ ብርቃችን አይደለም። ያ ማለት እነዚህን ችግሮች እነዚህን በህይወታችን ውስጥ ያሉብን ውጣ ወረዶች ግን አልፈን ዛሬ እዚህ ደርሰናል። ስለዚህ እናንተስ በህይወታችሁ ተስፋ የቆረጣችሁበት ጊዜ ታስታውሱታላችሁ? ተስፋ ሳስቆርጧችሁ ያውቃል? መልሱን አስተያየት መስጫ ላይ ወይም ደግሞ ራሳችሁን ጠይቁት። ሰው በፊታችሁ ሲቆም ችሎ ነው። በመከራ ውስጥ ማለፍ ብርቃችን አይደለም። ለምሳሌ እኔ በብዙ ፈተናዎች አልፌ አውቃለሁ። በቤተሰብ ተፈትኛ አውቃለሁ። በትምህርት በስራ ተፈትኛ አውቃለሁ። ነገር ግን ያን ሁሉ አልፌ ዛሬ እዚህ ደርሻለሁ። ስለዚህ ተስፋ መቁረጣችሁ ዋጋ የለውም። የሚጠቅማችሁ ተስፋችሁ ነው። ስለዚህ እናንተም ተስፋ መቁረጥ የለባችሁም። ተስፋ በቆረጣችሁ ሰዓት መዝሙር ስሙ፣ ቤተክርስቲያን ሂዱ፣ የምትወዷቸውን ሰዎች እነሱም የሚወዷችሁን ሰዎች ብቻ ለማግኘት ሞክሩ እና ያላችሁበትን ሁኔታ የሚቀይር ብላችሁ የምታስቡትን ነገር አድርጉ። ከመጥፎ ነገር ራሳችሁን ቅድምም ነግሬያችኋለሁ። ራሳችሁን ከሚያዋርዳችሁ ነገሮች ራሳችሁን ጠብቃችሁ ስኬታማ ያደርገኛል ወይም ደግሞ የተሻለ ስሜቴን
ስሜቴንና ያለውበትን ሁኔታ ይቀይራል ብላችሁ የምታስቡትን ነገር ማድረግ አትርሱ። ፈተናዎች በኋላ ሁልጊዜም ስኬት እንዳለ ይታወቃል። ተጨማሪ በፈጣሪ መተማመናችሁን ፈጣሪ ከጎናችሁ እንዳለ እንዲሁም ነገ የተሻለ እንደሚሆን ማመን አለበት። የህይወት ጉዞ ሁሌም ቀጥ ያለ አይደለም። ትታለ፣ ዝቅታለ፣ ደስታለ፣ ሀዘን አለ፣ ውድቀት እንዳለ ሁሉ ስኬት አለ። ደግሞ የህይወታችን አካል ነው። ብዙ የምናውቃቸው ታላላቅ ሰዎች ያለ ውድቀት ስኬት ላይ አልደረሱም። አንዳንዶቹ ጭራሽ ብዙ ጊዜ ወድቀዋል። ነገር ግን ተስፋ ባለመቁረጣቸው የትናንት ትዕግስታቸው ዛሬ ያሉበት ቦታ ላይ እንዲቆሙ ረድቷቸዋል ማለት ነው። በፈተናዎች ትዕግስት ሊኖረን ይገባል ማለት ነው። በግል ህይወታችን ስኬታማ ባንሆን፣ በተማርነው ትምህርት ባንሰራ፣ የምንፈልገውን ስራ እየሰራን ባንሆን ነገሩን እንንገረው። ማስታወስ ያለብን ፈተና የህይወታችን መጨረሻ አይደለም። ዛሬ የምናልፋቸው ነገሮች ነገ ሌሎችን የሚያበረታታ የሚማሩበት የምናወራው ታሪካችን ነው። ወደፊት መራመድ ከመቆም የተሻለ ነው። አንድ ቀን ወደ ኋላ ተመለሰን ስናይ ያለፍነው እንዴት እንዳጠነከረን እንረዳለን። ሁሌም ማስታወስ ያለብን ከረጅም ሌሊት በኋላ ንጋት እንዳለ፣ ከብዙ ዶፍ ዝናብ በኋላ ፀሐይ እንዳለ፣ መቁረጥ ውስጥ ተስፋ እንዳለ ማመን መቻል አለብን። ተስፋ ያለ ሰው መንገድ አያጣም። ምክሬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ሰላም ሁኑ።